ይህንን ምስል በደንብ ተመልከቱት። እንግዲህ እኚህ አባታችን ማለት ነው የሐጂ ዑመር ሙፍቲ የቀብር ሽኝት ስነ ስርዓት ላይ ተገኝተው እንደዚህ ሲያነቡ ታይተዋል። ይህ ምስል በምንም የማይገለጽ የሚገርም ምስል ነው። ሁላችንም ሰውነት ይቀድማል። እነዚህ አባቶች የተለያየ እምነት ላይ ያሉ አባቶች ናቸው። ነገር ግን እንደዚህ ሊተዛዘኑ የቻሉት እንደዚህ በሙፍቲ ሞት ላይ ሊያዙን የቻሉት በምን ምክንያት ነው ብለን እናስብ። ሁላችንም ብፁዕ ወቅዱስ አቡነ ማትያስ ረጅም እድሜና ጤና ይስጦት። ይህ ፎቶ ብዙ ነገር ይናገራል። ማንኛውም ይህ ምስል ቲክቶክ ገጽ ላይ እንዲቀመጥ ስለፈለኩ በጣም ስለወደድኩት ነው የመጣሁት። መልካም ምሽት። በተቀዳሚ ሐጂ ሙፍቲ እድሪስ የሽኝት ፕሮግራም ላይ የታየ ልብ የሚነካ ፎቶ፣ ኢትዮጵያዊ አንድነትን ያሳየ ይህ ፎቶ ነው። ታዲያ ይህ ምስል በሽኝት ፕሮግራማቸው ላይ ልባቸው ተነክቶ ከልባቸው ሲያለቅሱ የሚያሳየው የብፁዕ ወቅዱስ አቡነ ማቴዎስ ፓትርያርክ ዘኢትዮጵያ በሚሊኒየም አዳራሽ ላይ የተነሳ ምስል ነው። ታዲያ ይህ አሁንም ኢትዮጵያዊ አንድነታችን እንዳለ የሚያሳይ ነው። እኚህ አባት በሀዘን ተሰብረው ሲያነቡ ታይተዋል። ቢስሚላህ። በመጀመሪያ ለዚህ ፎቶ ምንም ቃል የለኝም። አላህ ሱብሓነሁ ወተዓላ ለወገኖቻችን የሂዳያቱን ካባ እንዲያለብሳችሁ እንማጸናለን። አላህ ሱብሓነሁ ወተዓላ ሲወድህ ኸልቁ ሁላ እንዲወድህ ያደርግሃል። ነቢያችን ሰለላሁ ዐለይሂ ወሰለም አላህ ሱብሓነሁ ወተዓላ ወዶ አስወድዷቸዋል፣ ግን በጥቂት ሙናፊቆች ዘንድ ይጠሉ ነበር እና እኛ ጥቂት አረሞች ለምን አወሩ ብለን ለመልስ መጣደፋችን የአባታችንንም የኛንም ደረጃ አይመጥነው። አባባ እኮ ሁሉንም አውፍ ብለው ሄደዋል እኮ። እኛ ግን በመላሳችን ተጠያቂ ነን። ግንዳችን ተቀንጥሶ ወድቋል። ዋርካችን ተነዷል። መራችንን አላህ ሱብሓነሁ ወተዓላ ቀብራቸውን ኑር ያደርግላቸው። ከሚወዱት ከዘይነብ ልጆች ጋር ጎረቤት ያደርጋቸው። በጀነት አላህ የሚያገናኘን ያድርገን። ሰላም። ኢትዮጵያ ውስጥ አንዱ አንዱን አጥፍቶ በሚስቅበት በሚፎክርበት መተሳሰብ መተዛዘን በጠፋበት በዚህ ሰዓት አባታችን ለሌላ እምነት መሪ በእንባ በታጀበ ላሳዩት አክብሮትና ልባዊ ፍቅር ፈጣሪ እድሜያቸውን እንዲያረዝም ሁላችንም ለአባታችን ያላችሁን ክብርና ፍቅር ግለጹላቸው። አባታችን ያለቀሱት ሐጂ ሙፍቲ ክርስቲያን ስለሆኑ ሳይሆን ሰው በመሆናቸው ብቻ ነው። አባታችን ያለቀሱት ብዙ ክብርና ፍቅር እድሜ ለኖሩትና ላሳለፏት ላዛውንቱ ለሐጂ ሙፍቲ ሳይሆን በመሬት በዘር በእምነት በጦርነት እያለቀ ላለው ወጣቱ ትውልድ ነው። ሰላም ለሀገራችን ይሁን። ይህንን መልእክት ከወደዳችሁት ሼር ማድረጋችሁ እንዳትረሱ። አዲስ የሆናችሁ ፎሎ አድርጉ። ሐሳብና አስተያየቶቻችሁን ኮሜንት ላይ ጻፉልን። መልካም ምሽት። ቅዱስነታቸው ለተቀዳሚ ሙፍቲ አለቀሱላቸው፣ አነቡላቸው እኮ። ይህንን ፎቶ ሳይ ማርያምን እንዴት እንደከፋኝ አትጠይቁ። ተቀዳሚ ሙፍቲ ሀገራቸውን የሚወዱ ሰውን የሚያከብሩ ህሊናቸውን የሚፈሩ ደግና ንጹህ አባት ነበሩ። ሁላችሁም ኦርቶዶክሳውያን ለክቡር ዶክተር ተቀዳሚ ሙፍቲ ሐጂ ዑመር እንድሪስ ያላችሁን ፍቅርና ክብር ኮሜንት ላይ አስቀምጡልኝ። የቅዱስነታቸው የፓትርያርካችን በረከታቸው ጸሎታቸው ከኛ ጋር ትሁን። ሐጂ ሙፍቲ እንድሪስን ደግሞ እግዚአብሔር አምላክ ነፍስ ይማርልን። አወይ ሞት ክፋቱ ለሚያንኳኩ ሁሉ በሩ መከፈቱ። ኢትዮጵያም በጣት ከሚቆጠሩ አረጋውያን አፈማር ከሆኑ መካሪዎቿ መካከል አንዱን ለመውደድ የታደሉትን የዘመናችንን ጌጥ ዛሬ አታለች ብለዋል ብፁዕ ወቅዱስ አቡነ ማትያስ በተቀዳሚ ሙፍቲ ሐጂ ዑመር እድሪስ ሞት የተሰማቸውን ሐዘን በገለጹበት መልእክታቸው። በ89 ዓመታቸው ከዚህ ዓለም በሞት የተለዩት የሙፍቲ ሐጂ ዑመር የቀብር ሥነ ሥርዓት በዛሬው ዕለት በታላቅ ሥነ ሥርዓት ተፈጽሟል።